የምታሻግራችሁን ሴት እየተጠባበቃችሁ ያላችሁ ወንዶች እፈሩ። እናንተ ወንድ ልጅ አይደላችሁ ወይም ወንዶች አይደላችሁ። አንድ ወጣት ልጅ አንዲትን ሴት ታገቢኛለሽ ወይ ብሎ ጠይቆ መነጋገሪያ ሆኖ ቆይቶ ነበር። ሰላም እንዴት ናችሁ? ውድ የግሩም ለማ ዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ዛሬም በሶሻል ሚዲያ መነጋገሪያ የሆኑ ጉዳዮችን ይዤላችሁ መጥቻለሁ። እንደምታውቁት ከባለፈው ወር እንደውም ከባለፈው ከሁለት ሳምንታት በፊት ተጀምሮ በሶሻል ሚዲያ ሲዘዋወር የነበረ የነዚህ ሁለቱም የፍቅረኛሞች ጉዳይ ነው። አንዳንድ ቪዲዮዎችም ተሰርቷል። እስኪ አንዳንድ ቪዲዮዎችን አይተን እንመለስና ከዛ በኋላ ያለውን ነገር አብረን የምናይ ይሆናል። ምን አይነት ሴት እንደምጠላና እንደምታስጠላኝ ታውቂያለሽ? የራሷን ቫልዩ አድ ለማድረግ ለመጨመር ስትል ሌላውን ሴት የምታዋርድ፣ የምታንቋሽሽ፣ የምትሰድብ የራሷ ውበት ከፍ ብሎ እንዲሰማት ለማድረግ ሌላዋን ሴት ቦዲ ሼም የምታደርግ ሴት በጣም ነው የምጠላውና የምጸየፈው። በጣም እቺ ልጅ ፎር ዩ ፔጂ ላይ ፌስቡክ ላይ ትመጣብኛለች፣ ቲክቶክ ላይ ትመጣብኛለች። ውስጥ ገብቼ ያየሁት ኮሜንት ቋቅ ሴቶች ናችሁ ምጽፉት። እሷ ላይ የተጠቀማችሁትን ቃል መድገም አልፈልግም ግን የአእምሮ ታማሚ ስለሆናችሁ ማለት ነው። እኔ አንዳንድ ጊዜ እንደዚህ ነገሮችን ቶለሬት ማድረግ አልችልም። በተለይ ሴት ሆነች ሴትን የምታጠቂ ሴት እናንተ ታማሚ ሆናችሁ ሌላው ሰው እንዲታመም በእናንተ ህመም ሌላ ሰው እንዲታመም ያደረጋችሁ ነው ያላችሁት። ታማሚ ሆናችሁ ምን ማለት መሰላችሁ? ኮንፊደንስ በራሳችሁ ስለሌላችሁ፣ የተፈላጊነት ስሜት በራሳችሁ ስለሌላችሁ፣ አምራለሁ የሚል ቆንጆ ነኝ የሚል አሳሰብ ይሄ ለራሳችሁ ያለው ግምት ዝቅ ስላለ ማለት ነው ሌላ የምታጠቁት አካል እየፈለጋችሁ፣ ሌላ የምትነቅፉት አካል እየፈለጋችሁ፣ የምትሰድቡት አካል እየፈለጋችሁ የራሳችሁን ቫልዩ ወይም የራሳችሁን ተፈላጊነት ስሜት ከፍ ለማድረግ ታማችሁ እናንተ በበታችነት ስሜት ታማችሁ ሌሎች ጤነኛ ሰዎችን ታሳምማላችሁ በንግግራችሁ። የሰው ልጅ ተናግራችሁ ለምትናገሩት ምላሽ ማለት ነው ኢትስ ኦኬ። ያለካችሁን ሰው የራሱን ደስታ ሼር ያደረገ ሰው ኢንጌጅ ተደረኩ ያለ ሰው ላይ ወይኔ ወንዶች እንደናንተ አልባለጉም። በእውነት ከስንት አንድ ወንድ ነው እንደዚህ አይነት ኮሜንት ላይ ሲሳደብ ያዩት። ፌስቡክ ላይ ፖስት አድርጋችሁ መነጋገሪያ ለመሆን ያው እንደምታውቁት ነው። ብዙ ተሰርቷል፣ ብዙ ተወርቷል። ይሄንን የምንረዳው ምናልባት በፍቅር የተነደፈ ሰው፣ ፍቅር የያዘው ሰው ይሄንን ሊረዳ ይችላል፣ በቀላሉ ማወቅ ይችላል። ፍቅር ከፊዚካሊ የሚነሳ ነገር እንዳልሆነ እና የሴቶችን አላቅም፣ ግን አብዛኛውን ጊዜ የወንዶች ልብ የሚወርቀው በጣም ቆንጆ በሆኑ ሰዎች ላይ አይደለም። አይን ሁሉ ወደ ቆንጆ ሴቶች ይሄዳል፣ ግን ልብ ሁሉ ወደ ቆንጆ ሴቶች አይሄድም። ወንድ አንድን ሴት ሲያፈቅር በእነዚህ ነገሮች ላይ ተመስርቶ ነው የሚያፈቅረው። መልክ ሊኖራት ይችላል፣ ኦፍ ኮርስ ጥሩ ነው፣ ግን ከመልኳ ጋር ስብዕና ያስፈልጋታል፣ ጠባይ ያስፈልጋታል። ባህሪዋን ይወዳል፣ ገጸ ማለት ማንነቷን ይወዳል፣ ላይፍ ስታይሏን ይወዳል እንጂ እነዚህ አይነት ማንነቷ ወይም ባህሪዋ ይማርከዋል ወንድን እንጂ ቆንጅናዋን ብሎ እንትን አይልም። ምናልባት ሴቶች ሊያደርጉት ይችላል፣ ቆንጆ የሆነን ወንድ ብቻ ማፍቀር ይችላል እንጂ የወንድ ልብ የሚወድቀው በነዛ ኳሊቲዎች ላይ ነው እንጂ በመልክ ላይ። አሁን እቺ ሴት በጣም ቆንጆ ናት፣ አይታችሁት ከሆነ ምናልባት ውፍረቷና እንደዚህ አካባቢ ፊቷ አካባቢ እንትን ወፈር ስላለ ብቻ መልኳ ተሸፍኖ ሊሆን ይችላል በስብ በውፍረት። ያንን በትንሽ ጊዜ ውስጥ በአንድ ዓመት ባልሞላ ጊዜ ውስጥ በ6 ወር በ3 ወር ውስጥ ኮንሲስተንትሊ ከሰራች ያንን ውፍረቷን ልትቀንስ ትችላለች። ሞዴል ሁላ ልትሆን ትችላለች ማለት ነው። ሞዴል ሁላ ልትሆን ትችላለች። ምግቧን ትቀንሳለች። ከዛ ስፖርት ትሰራለች፣ ጾሟን በርን ታደርጋለች። ከዛ በኋላ ውፍረቷ እየቀነሰ ይመጣል። የሚካበድ ነገር አይደለም። መካበድ ያለበት ነገር ምን አይነት ስብዕና ነው ያላት ያቺ ሴት። የወንድ ትኩረት እሱ ጋር የአብዛኛው የወንድ ትኩረት። አንዳንድ መልክ ላይም ትኩረት የሚያደርጉ ሊኖሩ ይችላሉ፣ ግን ወንድ ነው የተባለ ወንድ ማለት ሁሉም ወንድ አይደለም። ስለዚህ ወንድ ነው የተባለ ሰው ትኩረት የሚያደርገው በማንነቷ ውስጥ ነው። እግዚአብሔርም ቃል ሲናገር ልባምን ሴት ማን ሊያገኛት ይችላል አይደል ምለው፣ ዋጋው ከወርቅና ከእንቁ ይልቅ የከበረ ነው ይላል። ስለዚህ ውድ ናት ማለት ነው። በቀላሉ አትገኝም። ቆንጆ ሴት ሁሉም ቦታ አለ። ቆንጆ ሴት ሁሉም ቦታ አለ። ቆንጆ ወንድ ሁሉም ቦታ አለ። ግን
ቆንጆ ልብ ያለው ወንድ ሁሉም ቦታ የለም። ቆንጆ ስብዕናና ማንነት ያለው ወንድ ሁሉም ቦታ የለም። ቆንጆ ስብዕናና ቆንጆ ልብ ያላት ሴት ሁሉም ቦታ የለች። ስለዚህ እነዚህ ሰዎች ልባም ወንዶችና ልባም ሴቶች ዋጋቸው ከእንቁ ይልቅ ከወርቅ ይልቅ የከበረ ነው ማለት ይሄ ማለት በቀላሉ አይገኙም ማለት። ስፖርት ቤት ሊሆን ይችላል፣ ታይኳንዶም ቤት ሁላ ልታስገባት ይችላል፣ ሊያስገባት ይችላል። የሚያስጨንቅ ጉዳይ አይደለም። የሚያስጨንቀው ግን ውስጥ ማንነቷን እሱ ነው መቀየር የማይቻለው። እሱ ከተበላሸ ከባድ፣ እሱ ከተስተጓጎለና እሱ ከተዘበራረቀ ማንም እሱ ከወፈረ መቀነስ አይቻልም። እሱ መቀነስ ስለማይቻል በስፖርት መስተካከል ነገር ስላይደለ እርሱ ላይ ትኩረት አድርጉ ወንዶች፣ እባካችሁን በውጭ ማንነት ላይ ሳይሆን በውስጥ ማንነት ላይ አድርጉ። ሴቶችም እንደዛ አድርጉ፣ ወንዶችም እንደዛ አድርጉ። ዛሬ በሀገራችን ላይ ብዙ ፍቺዎች እየተፈጸሙ ያሉት በዚህ ኬዝ ነው። ሴቲቷ የወንድን መልክና ቁመና አይታ ትመጣለች፣ ወንድም ደግሞ የእሷን መልክና ቁመና አይቶ ይመጣል። ከዛ በኋላ ከተወሰነ ጊዜ በኋላ አለመግባባት ይፈጠራሉ። ከዛ በኋላ ወደ ፍርድ ቤት ይሄዳል። ወደ ፍርድ ቤት ይሄዳል። ከዛ የፍቺውን ወረቀት ይባባላሉ። እዛ ተፈታው ሲንግሎች ሆነው እናገኛቸዋለን ማለት ነው። ይሄ የመጣው ከዚህ ጋር ተያይዞ ነው። ምናገባውን ሰው መምረጥ ያስፈልገናል። መልክ ለማግባት ብቁ አይደለም። መልክ ምንም ጥቅም የለውም። መልክ እያልን የምንሄድ ከሆነ ራእያችንም ይበላሻል። መልክን ተከትለን ያገባናት ሴት ነገ ራእያችን ልታበላሽ ትችላለች። መልኩን ብለን የምናገባው ወንድ ነገ ራእያችንን፣ አላማችንን፣ የያዝነውን እቅዳችንን፣ የወደፊት ሩጫችንን ሊገታ ይችላል፣ ወደኋላ ሊያስቀረን ይችላል። ስለዚህ እንደዚህ አይነት ነገሮች ላይ ነው ትኩረት ማድረግ ያለብን እንጂ ፊዚካሊ በሚታዩ ነገሮች ላይ ትኩረት ማድረግ የለብንም። እንዴት አይነት ናች? ልባም ሴት ነች ማገባት፣ ልባም ወንድ ነው የማገባው የሚባል ነገር ላይ ትኩረት ማድረግ ይጠበቅብናል። አንድ ኮመንት ይሁን እችንማ እንደዚህ ካገባት ለንም ተስፋ አለኝ የሚል ኮመንት። ይህንን የጻፍሽው የራስሽን ዋጋ ስላላወቅሽ ነው። ያንቺን ዋጋ የሚወስነው ውጫዊ ማንነትህ አይደለም፣ ውስጣዊ ማንነትሽ ነው። ከእግዚአብሔር ጋር የገነባሽው ማንነት ነው የሚወስነው። እያንዳንዳችንን እግዚአብሔር ተሳስቶ አልፈጠረንም። እያንዳንዳችን ውስጥ ያስቀመጠው ትላልቅ ነገር አለ። መልካችንም የእያንዳንዳችን ዩኒክ ነው። እሷም የእሷን ማንነት ዩኒክ ነው። አሁን የእሷ አይነት ፊዚካል፣ የእሷ አይነት ፊት፣ የእሷ አይነት ውፍረት ያለው ሰው ኢትዮጵያ ውስጥ ላይኖር ይችላል በእርግጠኝነት። ስለዚህ ዩኒክ መሆኗን ያሳያል ማለት። ስለዚህ የእያንዳንዳችን መልክ መለዋወጥ ዩኒክነትን ነው የሚያሳይ ማለት ወጥ እንደሆነ ማለት እኛን የሚመስል ማንም እንደሌለ ዩኒክ እንደሆነ። የእኛን መልክ የሚመስል አይገኝም። የእኛን ካራክተር የተላበሰ ማንም ይሄል። ስለዚህ ከውጫዊ ማንነት ከተነሳን ይሄን አንደርስታንድ ማድረግ ይኖርብናል ማለት። እግዚአብሔር ዩኒክ አድርጎ ፈጥሮናል። ስለዚህ ጉዳዩ የቆንጅናና የማማር አለማማር ጉዳይ አይደለም። ሁላችንም በእግዚአብሔር ፊት ቆንጆች ነን። ለራሳችንም ደግሞ ቆንጆች ነን። ለቤተሰቦቻችንም ደግሞ ቆንጆች ነን። ስለዚህ ለቤተሰቦቻችንና ለእግዚአብሔር ቆንጆች ከሆነ ከኛ ጋር ለመኖር ወስኖ ለሚመጣም ሰው ቆንጆች ነን ማለት ነው። በቀልዳዩ የልብ ጉዳይ ነው እንጂ የአይን ጉዳይ አይደለም። እንን ነው አንደርስታንድ ማድረግ ያለብን። እንደዛ የምታስቢ ሴት፣ እንደዛ የምታስብ ወንድ በቆንጅና የሚሆን ነገር አይደለም። በእንትን የሚሆን በቁመና ምናምን የሚሆን ነገር አይደለም። የሚሆነው ነገር ሁሉ የሚሆነው ከውስጥ አንጻር የውስጥ ማንነታችን ነው መሰራት ያለበት። የውስጥ ካራክተራችን ነው፣ ማንነታችን፣ ባህሪያችን ነው መሰራት ያለበት። ከዛ በኋላ ያለው ማንነት ይስተካከላል። ቀላል እንጂ እንደዚህ እንያዝ በዚች እህትና በዚህ ወንድም ላይ የያዛችሁትን አጀንዳ አቁሙ። እየወረወራችሁ ያላችሁትን ፍላጻ አቁሙ። ምናልባት ሰው ናቸውና ሊጎዱ ይችላሉ። ይህንን አንደርስታንድ ላያደርጉ ይችላሉ። ከገቡ በኋላም ሌላ ውሳኔ ውስጥ ሊገቡ ስለሚችሉ ሰው ነው ያመነታልና